MiraTube. ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ የቡላ ፍርፍር የጾምና የፍስግ እንዲሁም የአይብ አሰራር ይዤ ቀርብ ያለሁኝ። ሰው ሀገር ላይ ሆነን እንዴት ነው የምንሰራው ብለን የምናስብ ሰዎች በቀላሉ እንዴት አድርገን ቤታችን ውስጥ እንደምናዘጋጅ አሳያችኋለሁኝ። መጀመሪያ ከአይቡ ጀምራለሁኝ። ከዛ በኋላ ደግሞ የቡላ ፍርፍሩን እንሰራለን ማለት ነው። አይቡን ለመስራት እኔ የምጠቀመው በተር ሚልክ ነው። በተር ሚልክ የምንጠቀም ሰዎች ምንም ነገር መጨመር አያስፈልገንም። በወተት ስንሰራ ሎሚ ወይም ቪኔገር እንጠቀማለን። ነገር ግን በበተር ሚልክ ስንሰራ ራሱን ብቻ ሙቀቱን አስተካክለን ፍሌማችንን በመካከለኛ ሙቀት አድርገን መጠበቅ ብቻ ነው። በጣም በቀላሉና በአጭር ሰዓት ውስጥ ነው የሚደርሰው። ወደ ስራው ስንገባ ይኸው በተር ሚልኩን ወደ ድስት እየገለበጥኩኝ ነው። ድስጣችሁ የቻለውን ያህል አታሳንሱት። ትንሽዬ ሲሆን ደረቅ ማለት ነገር ስለሚያመጣ በዛ ሰፋ ባለ ድስት አድርጌ እኔ ግማሽ ጋሎኑን 5 ተጠቅሜ ያለሁኝ። እንደዚህ በመጀመሪያው ላይ አጓት የመሰለ ውሃ የመሰለ ነገር ያመጣል። ከዛ በኋላ ደግሞ እንዲደረቅ ማለት ነገር እያለ ወደ ላይ ይወጣል። በጣም ማንሞላውም ድስቱን ለምን እንዲህ ወደ ላይ ከፍ እያለ እየወጣ ነው የሚመጣው። ሁሉም እንዲህ በአንድ በኩል በጣም እሳት የሚያገኝ ከሆነ ዞር እያደረግን እያሽከረከርን እንዲህ ማንኪያ ደግሞ ስናስገባ ባዶ ሆኖ ከወጣ ሁሉም ቦታ በስሏል ማለት ነው። ትንሽዬ ደግሞ እርጎ የመሰለ ነገር ይዞ ከወጣ ደግሞ ያልበሰለ ቦታ አለ ማለት ነው። ስለዚህ ትንሽ ጊዜ እንጠብቀዋለን። አሁንም ያው ይሄ ሁሉም አሁን ወደ ላይ ወጥቶ ድስቱን ሞላ አድርጎታል። በማንኪያ ነካ ብታረጉት ደረቅ ብሏል። የተወሰነች ደቂቃ ጠብቄ ፍሌሙን አጠፋዋለሁኝ። አሁን እየደረሰልኝ ነው። ወደ ላይ እየወጣ ነው። ከውስጥ ያልበሰለውን በስሎ እየወጣ ነው። እሳቴን አጠፋዋለሁኝ። እሳቱን አጥፍቼ ደግሞ እኔ ለ4 ሰዓትና ለ5 ሰዓት የሚሆን እተወዋለሁኝ እንዲቀዘቅዝ። በራሱ ሙቀት ደግሞ ራሱ አይቡ ወደ ታች አጓቱ ደግሞ ወደ ላይ ውሃው ወደ ማቅረር ሲመጣ ነው እኔ ወደ በማጥለያ እንትን የማደርገው። 4 ሰዓት በኋላ እንመለሳለን። ይሄው ከ4 ሰዓት በኋላ ቅዝቅዝ ብሎ አይቡ ወደ ታች ወርዶ እርጎ ደግሞ አጓቱ ደግሞ ወደ ላይ ወጥቷል። ይገርማችኋል። ይሄንን አጓት እዚህ አገር ላይ ሲሸጥ አይቼዋለሁኝ። መጠጣት የናፈቀን ሰዎች ያው ይሄንን መጠጣት እንችላለን። ቴስቱ አንድ አይነት ነው ኢትዮጵያ ካለው አጓት ጋር። አሁን አይቤን አወጣለሁኝ ማለት ነው። ወደ ታች እንዲ ወፈር ብሎ ዘቅጧል። ምንም አይባክንብንም። እንደዚህ አቀዝቅዘን ከሆነ የምናወጣው እዛው ትኩስ እያለ ግን ከሆነ የምናወጣው ተፈረካክሶ በጣም አብዛኛው ወደ ታች ይወርዳል። አሁን ግን በደንብ አጓቱ ከአይቡ ለይቷል። በቀላሉ ነው ቀስ አድርገን የምናወጣው ማለት ነው። ያው ቆንጆ ሆኖ ደርሷል። እኔ ወደ ማጥለያዬ እያወጣሁኝ ውሃውን ከስር እንዲጨመቅ አደርገዋለሁ። ከበድ ያለ ሰዓት ነገር ትንሽ ሰዓት አስቀምጥበታለሁ። ከዛ ያው እንደዚህ ፍርፍር ብሎ ወጥቷል። ቆንጆ ሆኖ ነው አይቡ የወጣው። በተቻለ መጠን ፕሮግራም ካለን ማታ ቀቅለ ነው ጠዋት ላይ ብናጠለው ጥሩ ነው። ቀዝቅዝ ብሎ ይጠብቀናል። በጣም ቆንጆ ነው የሚሆነው።
ያው በዚህ መልኩ አይቡ ተዘጋጅቷል። በጣም ጥሩ ሆኖ ነው የበሰለው። በጣም ለስላሳ በጣምም ደግሞ ያልደረቀ ነው። ቆንጆ ነው። አሁን ደግሞ ወደ ቡላ ፍርፍራችን እንገባለን። እኔ ያው ዱቄቱ ነው ያለኝ። በአጠቃላይ ብዙ ጊዜ አገር ላይ ከሀገር የሚመጣልን ዱቄቱ ነው። እርጥቡ ካለን በጣም ጥሩ ነው። ነገር ግን በዱቄቱ ስለሆነ ብዙ ጊዜ እንዴት ብለን እንሰራለን ብለን የምንጨነቀው፣ ያው እኔ በዱቄቱ ነው ማሳያችሁ። ትንሽ ትንሽ ውሃ እየጨመርኩኝ እፈረፍረዋለሁኝ። መብዛት የለበትም ውሃው፣ ድጋሚ ወደ ጨመቃ እንዳንገባ ትንሽ ትንሽ ውሃ እያረግን በደንብ አድርገን እንፈረፍረዋለን። ውሃው በትንሹ እንዲያገኘው ውስጥ ዱቄቱን እንዲያገኘው እያረግን ድቅቅ ያለ ያልተያያዘ ሆኖ እንዲፈረፈር ነው የምናረገው። በጣምም ውሃውን ሳናበዛ በትንሹ እያደረግን ነው የምናየው። በዚህ መልኩን እያዘጋጀሁኝ ከጎን ደግሞ ምጣዴን እያሞኩኝ ነው። ያው እንደዚህ ፍርፍር ብሎልኛል። እኔ የተጠቀምኩት የእንጀራ ምጣድ ነው። ነገር ግን በመጥበሻም በዛ ያለ ካልሆነ ምሰራው በመጥበሻም እሰራለሁኝ። በሚመቻችሁ ነገር ማድረግ ትችላላችሁ። እኔ በማጥለያ አድርጌ ነው እንደዚህ የምፈረፍረው። ይሄን የማደርግበት ምክንያት ጓጎል ያለ ካለ እሳት ሳያገኘው ሳይበስል በደንብ እንዳይወጣ ነው። እንደዚህ በማጥለያ ከሆነ የምትበትኑት እኩል አበሳሰል ነው በስሎ የሚወጣው። ከዛ ደግሞ ምንም የማይበስልም ቦታ አይኖረውም። ያው እንደዚህ ይያያዛል። ቀስ እያረጋችሁ ገልበጥ ገልበጥ ታረጋላችሁ። ሳሳ ያለም ስለሆነ ምንም ያህል ሰዓት ሳይወስድ በስሎ ነው የሚወጣው። ብዙም አያስቸግረንም። እንደዚህ እያደረኩኝ ንጹህ ጨርቅ ያዘጋጀሁት አለ። እንደዚህ አድርጌ ያወጣዋለሁ። ከዚህ ከጎን ደግሞ እቃ አዘጋጅቻለሁ። በዚሁ ሙቀት እንዳለ እንደዚህ እናረግና ይሄ ደግሞ ሞቆ ለብ ያለ ውሃ ነው። በጣም አልቀዘቀዘም። እጄን እንዳያቃጥለኝ ያህል የቀዘቀዘ ከጨው ጋር እንደዚህ አርከፈክፍበታለሁ። ከዛ ደግሞ እንከድነውና ሌላኛውን እንደዚህ እንጋግራለን። ያው እንደ ብዛቱ እንዳጠቃቀማችሁ ነው። ትንሽ ከሆነ በዛው ማብቃት ይቻላል። በዛ ያለ ከሆነ ደግሞ እንደዚህ እየጋገርን እንደ ሴም ቲንግ በመጥበሻም መጠቀም እንችላለን። ያው ይሄኛውም እንዲደርሷል። እዛው ቅድም ያወጣንበት ሰዓት ላይ ሳህን ላይ መልሰን ነው የምንዘረግፈው። ከዛ በኋላ ሙቀት ኃይለኛ ሙቀት ራሱ ስላለው የበሰለበት ውሃ እናርከፈክፍበታለን። እዚሁ ላይ ውሃ እናርከፈክፋለን። በእንፋሎት ራሱ ፍርፍር እንዲል ያደርገዋል። ከድንተዋለን። ከጎን አሁን መልሰን እንደዛ እያበሰልን እያመጣን እንጨምራለን። ያ በዚህ መልኩ ነው እንደ በሰለው እናመጣለን። ያዘጋጀውን ውሃ እናርከፈክፋለን። እንግዲህ ያው ይሄ የኔ ቡላ አሰራር ቀጥታ ከእናቴ አገር ቤት እያለሁኝ ያየሁትና በዛ መሰረት ነው የምሰራው እየሰራሁ ያለሁትኝ። ያው እንደዚህ ያደረኩ ሁሉንም ሰርቼ ጨርሻለሁ። 1-3 ሰዓት ያህል ራሱ ስቲም አድርጎ ሞቅ ብሎ እንዲቆይ እተወዋለሁኝ። ራሱን በራሱ ፍርፍር ብሎ ውስጡ ውሃው ገብቶ ስቲም ያደርጋል። ሳንቸኩል ከሆነ ጥሩ ነው። ያው አሁን ከ3 ሰዓት በኋላ ቼክ ሳደርገው እንደዚህ ፍርፍር ብሎልኛል። ያልበሰለ የለም። ያው አገጋገሩን አይታችሁታል። ጥሩ ሆኖ ነው በስሎ የወጣው በቀጫጭኑ። ከእንደገና ትንሽ ውሃ ለብ ያለ ስለተጠቀምን በእንፋሎት እንደዚህ ፍርፍር ብሎ ወጥቷል። እንደምታዩት ያው ይሄ የበሰለ ያለው በዱቄት የተሰራ ቡላ ነው። ግን ከእርጥቡ ቡላ ምንም የምትለዩት ነገር የለም። መጀመሪያ በኦሊቭ ኦይል አድርጌ ሰራዋለሁኝ። ኦሊቭ ኦይሉን እኔ ቂቤ መጠቀም የማይፈልግ ሰው ኦሊቭ ኦይላችሁን
ኮረሪማ፣ ኮሰረት ሁሉ ነገር አድርጋችሁ ቅቤ ላይ የምንጠቀማቸውን ቅመሞች አድርጋችሁ ዘፍዝፋችሁ መቆየት ትችላላችሁ። ያው ኦሊቭ ኦይል እንደምታውቁት እሳት ብዙ አይነካውም። ስለዚህ ዝም ብዬ ዘፍዝፌ ራሱን በራሱ ቴስቱ በቃ የቅቤ አይነት ቴስት እንዲያመጣ ያደርገዋል እና አሁን ራሱ ቆንጆ ሽታ አምጥቷል። በዚህ መልኩ ጾመኛ የሆናችሁ ሰዎች ወይም ደግሞ ቅቤ የማትጠቀሙ ሰዎች እንደዚህ አርጋችሁ ጤነኛ የሆነ ቡላ በጥሩ መልኩ አዘጋጅታችሁ መመገብ ትችላላችሁ። ይሄው ሬዲ ሆኗል። ጥሩ ሆኖ ተዘጋጅቷል። ይሄ እንግዲህ ወደ ቡና ቁርሳችን ቦታ ይሄዳል። ቀጥሎ ደግሞ የፍስጉን እንቀላቅላለን ማለት ነው። እዚህ ጋር አይብና ቡላውን አድርጌ አዘጋጅቻለሁኝ። አሁን ሚጥሚጣና ቅቤን እጨምራለሁ። እናንተ በሁለቱም ላይ የፍስጉንም ይሁን የጾም መስራት ስትፈልጉ ኮረሪማ መጨመር ከፈለጋችሁ ጨምሩ። እኔ ቅቤም ሆነ ኦሊቭ ኦይሉ በደንብ በኮረሪማ የተዘፈዘፈ በቅቤ ቅመሞች በደንብ አድርጎ የተስተካከለ ስለሆነ ሌላ ቅመም አልጨምርም። እዚህ ላይ ደግሞ ቅቤ ሚጥሚጣ አድርጌ ቀላቅለዋለሁ ማለት ነው። ይሄው እንደዚህ ሚክስ እያደረጋችሁ እንዲገናኝ ታረጉታላችሁ። እንግዲህ ብራፕራድ፣ አተካኖ ሌላም ስም ሊኖረው ይችላል። በዚህ መልኩ በጣም በቀላሉ የሰው ሀገር ላይ ያለን ሰዎች ናፈቀን እንዴት ነው የምንሰራው ብለን ሳንል እንደዚህ ሰርተን ማዘጋጀት እንችላለን። ምንም ልዩነቱን ማወቅ አትችሉም። ከዛን የመጣን ብትሉ በጣም ደስ የሚል ሆኖ ነው የበሰለው። ያው እንደዚህ አድርገን አዘጋጅተን አቅርበነዋል። አሁን ወደ ቴብላችን እንወስደዋለን። እንደተለመደው ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ቤተኛ ሁኑ። በጣም ነው የማመሰግነው ለእስካሁኑ። ደህና ሁኑልኝ።